አትሌቲኮ ማድሪዶች ምን ጀመሩ ጋይስ? ከባርሴሎና ጋር ጨዋታውን ቀልድ በሶሻል ሚዲያ አድሚኖቻቸው እነዚህን እጅግ አዝናኝ የሆኑ በጣም ግራ የሚያጋቡ ፖስቶችን ባለፉት ሰዓታት እያደረጉ ይገኛሉ። እንደምትመለከቱት ለላሚን ያማል ዝውውር ለባርሴሎናዎች ፋክስ ልከናል። 4 የባድ በኒ የኮንሰርት ቲኬት መግቢያ፣ እንደዚሁም ደግሞ የዓመታዊ የኤቢሲ ሰብስክሪፕሽን ወይም ክፍያ፣ እንደዚሁም ደግሞ በቦርሳ የሱፍ አበባ ወይም ሰንፍላወር አቅርበናል። ምላሻቸውን እየተጠባበቅን እንገኛለን በማለት እጅግ አዝናኝና ግራ የሚያጋባ ኦፈር የሚመስል ነገር ያው ጨዋታ ነው። ኦፍኮርስ የሶሻል ሚዲያ አድሚኖቻቸው እንግዲህ ከባርሴሎና ጋር ቀልድ ነገር ይዘዋል። እንደሚታወቀው ሁሊያን አልቫሬዝን ባርሴሎናዎች ከአትሌቲኮ ማድሪድ ለማስፈረም 100 ሚሊዮን ዩሮ በዛሬው ዕለት አቅርበው ውድቅ እንዳደረጉባቸው ይታወቃል። ታዲያ ከሱ ጋር በተገናኘ ይሁን አይሁን አልታወቀም። ነገር ግን ላሚን ያማልን ለማስፈረም በሚል እነዚህን በጣም አዝናኝና አስቂኝ የሆኑ ኦፈሮችን በጣም ግራ የሚያጋቡ ፖስቶችን በሶሻል ሚዲያዎቻቸው ላይ እያደረጉ ይገኛሉ። ለላሚን ያማል ዝውውር ብሎ ያቀረቡትን ኦፈር በለጠፉ በሁለት ሰዓታት ውስጥ ብቻ 36 ሚሊዮን በላይ የትዊተር ወይም ደግሞ የኤክስ ተጠቃሚዎች ተመልክተውታል። እጅግ ከፍተኛ ቁጥርን ያስመዘገቡት። በተጨማሪም ደግሞ እንደምታዩት ሁለተኛው ዝውውራችን ፔድሪ ነው የሚሆነው፣ ከዛ ደግሞ ራፊኒያ በማለት እንግዲህ ለሁለቱም ተጫዋቾች በተመሳሳይ ለላሚን ያማል እንዳደረጉት ሁሉ ለዝውውራቸው ይህንን አቅርበናል ብለው በጣም አዝናኝ የሆኑ ነገሮችን ፖስት እያደረጉ ይገኛሉ። እንግዲህ በዚህ አነጋጋሪና እጅግ አስገራሚ አዝናኝ በሆነው የአትሌቲኮ ማድሪድ የሶሻል ሚዲያ ፖስቶች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የተፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አትሌቲኮ ባርሴሎናን በየድረገጻቸው አዋረዷቸው፣ ሰደቧቸው ነው የምላችሁ። ምን እንደተፈጠረ አስረዳቸዋል በምታዩት መልኩ። ይህ ካመጣሁት ከሌላ ቦታ አይደለም፣ ከአትሌቲኮ ዋና ኦፊሻል ፔጆች ናቸው እና እንደምትመለከቱት ላሚን ያማል ሲጀምር፣ በመቀጠል ደግሞ ፔድሪ እንደዚህ አድርገው ሲለቁት አይተናል። ከዛም ደግሞ ሶስተኛው ደግሞ ራፊና እንደዚህ አድርገው አስቀምጠዋል እና እነዚህን ሶስት እንግዲህ ፎቶዎች ለመስራት 5 ደቂቃ ነው የፈጀብን ሲሉ ተናግረዋል። የዚህን ኮንቴክስት ግን በደንብ ላስረዳችሁ። የአትሌቲኮ ስድቦች እንግዲህ ያልተለጠበት ቦታ የለም። ስለ ዳኛ አውርተውባቸዋል። ከእንደገና ሬጂስተር ለማድረግ ተጫዋቾች ሲቸገር ባርሴሎና ከዚህ በፊት ተመልክተናል። ስለሱ ጉዳይ ያው ፓወራቸውን ተጠቅመው ነው ምናምን የሚለውን ጉዳይ አውርተዋል። እስከ መጨረሻው ሙሉ አሰማቸዋለሁ። ኤኒዌይስ ከመነጋገሬ በፊት ግን እንደተለመዱ ራሱ መጫ እንደደረስ ሀሳባችሁ ኮሜንት ያስቀምጥ፣ ኮፒ ሊንክ ይደረግ፣ ሪፖስትም እያደረጋችሁት ይሄ ድራማ እንዳያመልጣችሁ መከታተል አለባችሁ እና ያስቀመጣችሁ ብቻ እንቀጥል። እናም ስድቡ ደግሞ ይሄን ሲል ይገልጻል። እንግዲህ ላሚን ያማል መጀመሪያ ያደረጉና ምንድን የሚለው እኛ እንግዲህ ሂር ዊ ጎ ብሎ መጀመሪያ ጀምሮ ፋክስ ቱ ኤፍሲ ባርሴሎና ዊዝ አወር ትራንስፈር ኦፈር ይላል። እንደምታዩት እንግዲህ እኛ ደግሞ የምናቀርብላችሁ ምንድን ነው 4 ቲኬቶች ለነገ ባድበኒ የሚደረገው ኮንሰርት መሳተፍ እንፈልጋለን። በሁለተኛ ደግሞ አኑዋል ሰብስክሪፕሽን ቱ ኤቢሲ ይላል። ኤቢሲ ማን ነው ብትሉ የስፓኒሽ ጋዜጠኞች ናቸው። በጣም እነሱ ወሬውን ከሚያጋኑት ሰዎች ውስጥ አንዱ እንደሆኑ ይታወቃሉ እና በቅርብ የሚከታተሉት እነሱ ናቸው። እነሱ አኑዋል ሰብስክሪፕሽን ሲሉ ገልጸዋል። ከዚ በሶስተኛ ደግሞ ያስቀመጡት ኤባጎ ሰንፍላወር ሲድስ ይላል። እንደምትመለከቱት እንግዲህ የምንድን ነው የአበባ ፍሬ ነው የሚባለው አይገስ ሰንፍላወር አበባ ፍሬዎቹን ደግሞ እናቀርባለን። ከዛ ዊገርሊ አዌት ሪስፖንስ ቱ ፕሪፔር ዘ አናውንስመንት ይላል። እዚህ ጋር እንደምታዩት እንጠብቃለን ሲሉን ገልጸዋል። ይህ የምራቸው ነው። ባይዚ ምንም ቀልድ ጨምሬበት አይደለም። ስንቀጥል ደግሞ እናም ደግሞ የሁለተኛው ደግሞ ፔድሪ እንደዚህ በፎቶ አስቀመጡና ምን እንዳሉ ታውቃላችሁ? ሂርዊጎ ብለው አሁንም ጀመሩት። ከዛ በኋላ ለሁለተኛ ደግሞ የምናቀርብላችሁ ኦፈር እንደሰማነው እንግዲህ የመጀመሪያው ጊዜኛው ኮንሰርት የነገው ኮንሰርት አይኖርምና ከዛ የበፊቱን ፕሮፖዛል ተዉትና አሻሽለን ያመጣነው ደግሞ 6 ቲኬቶች ለእሑድ ለሚደረገው እንድትልኩልን እንፈልጋለን ሲሉ ገልጸዋል። የምሬ ነው ብላችሁ እስካሁን ድረስ ምንም እየቀለድኩ አይደለም። ሶስተኛ ደግሞ አለው። ከዛ ሶስተኛው ላይ ደግሞ ዝም ብሎ በቀባጠር ነበረ። እንግዲህ ኮምፕሊት ለማድረግ 3 በ1 ብለው አስቀምጠውታል። እንደምታዩት እዚህ ጋር ሂር ዊ ጎ ብሎ ነው አሁንም የጀመሩት። ዊቭ ጎትን ኦር ኮሪደር ዌይ ኤንድ ዊር ጎይንግ ቱ ትሮ ትንሹን ቤት እንግዲህ ከመስኮቱ እናወጣዋለን ነው የሚለው። እንግዲህ ሌላው ደግሞ የሚለው በውሰት አንድ ተጫዋች ይመጣል ለሲዝኑ ከዛ ደግሞ ኢን ኤክስቼንጅ በሱ ምትክ ደግሞ ዊሎን አውት ቶምፎርድ የእኛን ቶምፎርድ የሚባል ተጫዋች የላቸው። ቶምፎርድ እንግዲህ ያው በብዙ ሰዓት ሽቶን ታውቁታላችሁ። ብቻ ቶምፎርድን ሎን አድርገን ደግሞ በውሰት ልከ ነው። ከዛ ደግሞ ስዊዝ ደግሞ ዊዝ ኖ ኦፕሽን ቱ ባይ ይላል። ስሚዝን ደግሞ በውሰት እናስገባና ምንም ኦፕሽን ቱ ባይ አይኖረውም ይላል። ከዛ አን ኦፈር ኢምፖሲብል ቱ ሪፊውዝ ይላል። እኔ ሳነበው ራሱ እያመንኩ አይደለም። ምንድን ነው እየተፈጠረ ያለው? ድራማው ለየት ያለ ነው። ኤኒዌይስ ስንቀጥል ደግሞ 1-2-4 ነገር አለች። እናም ደግሞ እዚህ ጋር እንደምትመለከቱት ደግሞ በስተመጨረሻም ደግሞ መናገር የሚፈልገው ሲሉ የተናገሩት ዴኮ
ዴኮን ለመንካት ነው። እዚህ ጋር ደግሞ ያው ስፖርቲንግ ዳይሬክተር የባርሴሎና እናመጣልንም ተብሎ ኦፈር አድርገናል የሚል ነገር ሰምተን ነበር። እሱ ውሸት እንደሆነ መናገር እንፈልጋለን። ከዛም ደግሞ አልፎ የብራዚል ማርኬት ቲማችን እንግዲህ ለመቀላቀል ስካውት ቲማችን ለመቀላቀል እንግዲህ የሞከረው ነገር የለም ሲሉ ተናግረዋል። ብቻ ረዘም ያለቅ ነው። ይሄ ደግሞ ዴኮን ለመናገር ነው አላማው የነበረው። ስንቀጥል ደግሞ ወደታችኛው መጨረሻ ላይ ደግሞ እኛ እንደዚህ አናረግም ሲሉ ተናግረዋል። አትሌቲኮ መቼም እንደዚህ ነገር ሊያደርግ አይችልም። ነገር ግን ያው ከተጫዋቾቻችን አንዱ እንግዲህ ብዙ ካምፔን ሲራመድበት ነበር ያለፉት ወራት ሲሉ ተናግረዋል። አልቫሬዝ ላይ ነው ያው በግልጽ መናገር የፈለጉት። ሊወጣ ነው ያው እዚህ ሊሄድ ነው እዛ ሊሄድ ነው ኦፈር ተደርጓል ምናምን የሚለው ነገር ውሸት እንደሆነና ካልኩሌትድ ሊክስ ያው ፌክ ኒውስ ይላል፣ ኮንስታንት ዲስሪስፔክት ይላል። አትሌቲኮ ያው ትንሽ ክለብ ነው አትሌቲኮን ጥሎ ይወጣል ምናምን የሚለው ነገር ደግሞ እሱም ጭቅላታቸውን ነክቷቸዋል። ዘ ኩሌ ቨርዥን ኦፍ ዘ ፕሮፓጋንዳ ማሽን ኢንቨንቲንግ ሊትል ስቶሪ ሲልም ተናግሯል። ፎን ኮልስ ምንም ነገር እንደሌለ የስልክ ጥሪም አለ እዚህ ጋር ምናምን ቢፎር ሄድ ቱ ሄድ ክላሽስ የሚልም ብዙ ብቻ ንግግሮች አሉ። ከአትሌቲኮ ጋር አውርቶ አልቫሬዝ አልተስማማም ምናምን የሚለው እንዳለ በት ኦፍ ኮርስ ኢት ውድ ኔቨር ኦከር ቱ አስ ኢዘር ቱ ሃቭ ዘ ፕሬዚዳንት ኦፍ ዘ ሬፈሪስ ኦን ዘ ፔሮል ሲሉ ይናገራል። ኔግሬራን እዚህ ጋር ለመናገር የፈለጉት ባርሴሎና እንደምታውቁት እንግዲህ ስቲል ኮርስ ውስጥ እንደሆነ ይታወቃል። ኔግሬራ ኬዝ ኢምፕሩቭ ለማድረግ ማለት ነው እና እሱንም ለመናገር ፈልገው ነው። እኛ እንደዚህ ነገር መቼም አናረግም። ከዛ ደግሞ ሪላይ ደግሞ ለማድረግ ደግሞ ያው እዚህ ጋር እንደምታዩት ቺን ቃል ከጠሯት እንትን ሊያደርግ ስለሚችል ነው። ያው እንትን ፌቨርስ ይላል እዛ ከስር ያለውን አንብቡት ብቻ። ፌቨርስ ቱ ሬጂስተር ፕሌየርስ ቤዚክሊ ላይክ ሀያልነታቸው ወይ ደግሞ ፓወራችንን ተጠቅመን ከአንዳንድ ነገሮች ጋር የሚነካካ ይገባቸዋል። ሃየር ፓወር ያለበት ሰዎች ጋር ተነካክተን ተጫዋቾቻችን ሬጂስተር ለማድረግ አንሞክርም ዊዝ ሪስፔክት ኤንድ ቫሊዩ ሲሉ ደግሞ አስቀውጣል ከመስከሰር ያ the La Liga drama goes crazy ነው ብላችሁ I'm liking this shit ቀጥሉበት። ላሚን ያማል፣ ራፊና እና ፔድሪ ወደ አትሌቲኮ ማድሪድ ሂርዊጎ የሚሉ ሐሰተኛ ዜናዎችን አትሌቲኮ ማድሪድ በኤክስ ገጻቸው ላይ አጋርተው በአሁኑ ሰዓት መነጋገሪያ ሆነዋል። አትሌቲኮች በኤክስ ገጻቸው ላይ ላሚን ያማል፣ ፔድሪ እና ራፊና ሂርዊጎ የሚሉ ሐሰተኛ ፖስቶችን እንዲሁም ጽሁፎችን ካጋሩ በኋላ ያያችሁትን አትመኑ፣ በተለይ ደግሞ ከባርሶና ጋር የተያያዘ ነገር ከሆነ ፈጽሞ እንዳታምኑ የሚል ጽሁፍ አጋርተዋል። በአሁኑ ሰዓትም በበርካቶች ዘንድ እጅግ መነጋገሪያ ሆኗል። ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አረ እናንተ ሀገር ሰላም ብላችሁ ቁጭ ብላችኋል። በባርሴሎናና በአትሌቲኮ ማድሪድ መካከል ዋር ተጀምሯል። የምሬን ይምላችሁ እንግዲህ የካታላኑ ክለብ ባርሴሎናንና የወላችሁ አትሌቲኮ ማድሪድን ምን አጋጫቸው? ምን ይመስላችኋል? እንግዲህ ከሰሞኑ እንደሚታወቀው ባርሴሎናዎች ለዩሊያን አልቫሬዝ የ100 ሚሊዮን ዩሮ ፓኬጅ የዝውውር ጥያቄ ለአትሌቲኮ ማድሪድ ልከው ነበር። አትሌቲኮ ማድሪዶችም በዚህ የተበሳጩ ይመስላል። ሶሻል ሚዲያ ላይ እየተራገበ ያለው መረጃ ያበሳጫቸው ስለሚመስል ነው ይህንን ስቴትመንት ዛሬ ያወጡት። ነገር ግን ስቴትመንቱ ከሌላው ጊዜ በተለየ መልኩ 3 ተጫዋቾችን ያካተተ ነበረ። ላሚን ያማል እንዲሁም ደግሞ ፔድሪና ራፊኒያ በአትሌቲኮ ማድሪድ የሶሻል ሚዲያ ፔጆች ላይ ተፖስተው ካያችሁ እንዳደነግጡ። ምክንያቱም መልእክቱ ምን መሰላችሁ? እንደምትመለከቱት እዚህ ጋር እንግዲህ ላሚን ያማልን እነሱ የሚያቀርቡት ኦፈር አትሌቲኮ ማድሪዶች ማለት ነው ዩሊያን አልቫሬዝን ፈልጋችሁ ከመጣችሁ እኛም ደግሞ ይሄንን እናቀርባለን የሚል በሚመስል መልኩ ሬጅቤት የተቀላቀለበት አይነት ነገር ነው። ምክንያቱም እዚህ ጋር እንደምታዩት 4 የባድ በኒን የሙዚቃ ኮንሰርት እንዲሁም ትኬት ማለት ነው እንዲሁም ደግሞ የሱፍ አበባ ዘር ካስፈለገም ደግሞ ባርሴሎናዎች የኤቢሲ አመቱ ሙሉ እንግዲህ የሚቆይ ሰብስክሪፕሽን እንሰጣችኋለን የሚል አይነት ኦፈር እንዳቀረቡ አይነት ፖስት ነበር ያደረጉት ማለት ነው። ይሄ የሆነው ደግሞ ለላሚን ያማል ብቻ አይደለም። እዚህ ጋር እንደምታዩት ለፔድሪና ለራፊኒያ ጭምር ነው። እዚህ ጋር ግን የራፊኒያ አንገት ትንሽ ረዝሟል። ኤኒዌይስ ይህንን ኦፈር አቅርበዋል። አሁንም ቢሆን ባርሴሎናዎች እንግዲህ ምን አሉ መሰላችሁ? አትሌቲኮ ማድሪዶችም ከፖስቱ ስር ይህንን ሀሳብ አስቀምጠዋል። እናም ማስታውሱ ይህንን ውሸት ልጥፍ ለመፍጠር 5 ደቂቃዎች ብቻ ወስዶብናል። የምንኖረው እውነት ሊለወጥ በሚችልበት ዘመን ውስጥ ነው። የምታዩትን ሁሉ አትመኑ፣ በተለይም ከባርሴሎና ከሆነ ሲሉ ነበር አስተያየታቸውን የሰጡት። አሁንም ቢሆን ባርሴሎናዎች የተሻሻለ ከ100 ሚሊዮን ከፍ ያለ የዝውውር ጥያቄ ይዘው ለአትሌቲኮ ማድሪድ እንደሚመጡ ይጠበቃል። አትሌቲኮ ማድሪዶች የመጀመሪያውን የ100 ሚሊዮን ዩሮ ጥያቄ ሪጀክት አድርገውታል። ታዲያ አትሌቲኮ ማድሪዶች በመጨረሻ ዩሊያን አልቫሬዝን ወደ ባርሴሎና የሚለቁት ይመስላችኋል? አልቫሬዝ ልቀቁኝ አልፈልግም እያላቸው ይገኛል። ነገር ግን አትሌቲኮ ማድሪዶች የሙጥኝ ይዘውታል። በጣም አጣብቂኙ ውጥረቱ ከፍ ብሏል። በሁለቱ ቡድኖች መካከል ላለፉት ወራትም ያለ ነገር ነው። ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ።